ሰላም ውድ ዩቲዩብ ተከታታዮቻችን፣ ዛሬ በሌላ ቪዲዮ መጥቻለሁኝ። ሰብስክራይብ፣ ላይክ በማድረግ ይህን ቻናል ሰፖርት ለማድረግ ሞክሩ። ትልቅ ትብብር ነው ለኔም እና አመሰግናለሁኝ። እስከ መጨረሻው ተከታተሉ። እስከ ዛሬ ያው የኦብጀክት ሞዱን አይተናል። ኦብጀክት ሞድ ላይ ሆነን ነበር ስንሰራ የነበረው። ይሄ ግራብ ማድረጉን ከአንዱ ወደ አንዱ ማንቀሳቀሱን፣ ማሽከርከሩን ወይም ደግሞ ትልቅ ማድረግና ማሳነሱን ኦብጀክት ሞድ የሚለው ዊንዶው ላይ ፔጅ ላይ ሆነን ነው ስናይ የነበረው። እስከዛሬ ያው ኦብጀክት ሞድ ላይ ነው የሰራ ነው ማለት ነው። አሁን ሰፋ ያለ ፕሮጀክት ሲኖራችሁ እዚህ ላይ ለምሳሌ ፕሮጀክቱ ላይ የምትሰሩት ላይ ትልቅ ለውጥ ልታደርጉ የምትችሉት ወይም ደግሞ ብዙ ልትሰሩበት የምትችሉት ፔጅ ኤዲት ሞድ የሚባለው ላይ ነው። ኤዲት ሞድ እንደምታዩት በስተግራችሁ በኩል ያለው ላይ ብዙ ኦፕሽኖች አሉት የምትመርጧቸው ማለት ነው። እንደ ኦብጀክት ሞድ እዚህ ጋር አጠር ያለ አይደለም፣ እዚህ ጋር ስትገቡ ሰፋ ይላል ማለት ነው። ሌላው ደግሞ እዚህ ጋር የምታዩት ነው። እዚህ ጋር ያሉት ኦፕሽን በዛ ይላል። እንደገና ይሄኛው ቮርቴክስ ሴሌክሽን ሞድ ይባላል። ይሄኛው ኤጅ ሴሌክሽን ሞድ ይባላል። ሶስተኛው ደግሞ ፌስ ሴሌክሽን ሞድ ነው የሚባለው። ቮርቴክስ ሴሌክሽን ሞድ እዚህ ጋር እንደምታዩዋቸው እነዚህ ፖይንቶቹን ሴሌክት ማድረግ የምትችሉበት መንገድ እና እዛች ፖይንቷ ላይ ብቻ ቅርጽ መቀየር የምትችሉበትን መንገድ የሚያሳይበት መንገድ ነው ማለት ነው። ይሄ ኤጅ ሴሌክሽን ሞድ ማለት ደግሞ ጠርዙን በመምረጥ እንደዚህ የመረጣችሁበት ላይ ቦታ ላይ ብቻ ለውጥ ማድረግ የምትችሉበትን ኦፕሽን የሚሰጣችሁ ነው። ሶስተኛው ፌስ ሴሌክሽን ሞድ ይባላል። እሱ ደግሞ ጠቅላላ ይሄን ፓርት እንደምታዩት ቪዲዮ ላይ የምትመርጡበት መንገድ ምርጫ የሚሰጣችሁ ነው ማለት ነው። እነዚህን ሶስቱን በመጠቀም ብዙ አይነት ለውጦችን ማድረግ ትችላላችሁ። ያው ወደፊት ሰፋ ያለ ፕሮጀክቶችን ስናይ የዛኔ ሞር አንደርስታንድ ማድረግ ትችላላችሁ ብዬ አስባለሁ። አሁን ለጊዜው ግን ምን አይነት ለውጥ ማድረግ እንደምትችሉ እነዚህ ነገሮች ሴሌክት በማድረግ ምን እንደሚመስል አብረን እናያለን። ያው ብሌንደር ለሁሉ ነገር ሾርት ካት አለው። ለዚህም ሾርት ካት አለው። እነዚህን ሶስቱን ለመምረጥ ማለት ነው። ለምሳሌ ኪቦርዳችሁ ላይ አንድን ከነካችሁ ከሌተሮቹ በላይ ያለውን ቁጥር ማለት ነው ከኪቦርዱ ላይ አንድን ስትነኩ ቮርቴክስ ሴሌክሽን ሞድን ይሰጠናል። ያንን የምናውቀው እንዴት ነው? የትኛው ላይ እንዳለን ለማሳየት ከለሩን ይቀይራል ማለት ነው። ሰማያዊ ይሆናል እዚህ ጋር እንደምታዩት። ሁለትን ስትነኩ ደግሞ ይሄኛው ያው ጠርዝ የምትመርጡበትን ኦፕሽን ይሰጣችኋል። ያው እንደምታዩት ከለሩን ይቀይራል። ሶስትን ስትነኩ ደግሞ ወደ ፌስ ሴሌክሽን ሞድ ይወስደናል ማለት ነው። ከዛ ፌስ ሴሌክት ማድረግ እንችላለን ማለት ነው። ሾርት ካቶቹ የዚህ ኪቦርዱ ላይ መጠቀም ከፈለጋችሁ እንዴት ነው የምታደርጉት? ቁጥሩን ከ1 እስከ 3 ያለውን ቁጥር ሴሌክት በማድረግ ይሄ 1 ነው፣ ይሄኛው 2 ነው፣ ይሄ 3 ነው። ብዙ የሚያሳስት አይመስለኝም። ያው እጃችሁ ግን እንዲለማመድ ቪዲዮን ቆመ በማድረግ ወይም ደግሞ ቪዲዮውን አይታችሁ ከጨረሳችሁ በኋላ በራሳችሁ ፕራክቲስ አድርጉትና ያው እጃችሁ ሲለምደው ትንሽ ፈጠን ማለት እድሉ ይኖራችኋል ማለት ነው። ሌላኛው ደግሞ እዚህ ጋር የምታዩዋቸው ኦፕሽኖች ናቸው። ያው እዚህ ጋር እንደምታውቁት ይኸው ከአንዱ ወደ አንዱ የምታንቀሳቀሱበት ኦብጀክት ሞድ ላይ ያየነው ነው። ይሄኛው ሰርክል ለማዞር ማለት ነው፣ ለማሽከርከር። ይሄኛው ደግሞ ትልቅ ለማድረግና ለማሳነስ የምንጠቀምበት የነበረው ነው። እዚህም ጋር ያመጣላችኋል እሱን ኦፕሽን። ይሄ ለማንቀሳቀስ ይሄንን ኦብጀክት ከአንዱ ወደ አንዱ ቦታ ለማንቀሳቀስ ነው። ይሄኛው ለማሽከርከር ነው የሚጠቅመን። ይሄኛው ደግሞ ለማሳደግና ትልቅ ለማድረግና ለማሳነስ ማለት ነው። የመጀመሪያዎቹን ቪዲዮ ካላያችሁ ይሄኛውን ቪዲዮ እያያችሁ ከሆነ ለመጀመሪያ ጊዜ ከዚህ በፊት የጫንኳቸውን ቪዲዮዎች ይዋቸውና ከዛ ወደዚህኛው ቪዲዮ ነው ማለት ነው በደንብ እንዲገባችሁ የነዚህን ኦፕሽኖች ጥቅም ማለት ነው።
አሁን ይሄ የቮርቴክስ ሴሌክሽን ሞድ ምንድን ነው የሚሰራው የሚለውን ለማየት ከፈለጋችሁ ወደዚህኛው አንድ ቁጥር ነክታችሁ ወደዚህኛው ኦፕሽን ከመጣችሁ በኋላ ለምሳሌ ይሄንን ፓርት ብቻ ትመርጡና ስትመርጡ የግራውን የማውዝ ፓርት ክሊክ በማድረግ ነው። ክሊክ ካደረጋችሁት በኋላ መመረጡን ያሳያችኋል። መመረጡን የምታውቁት እንዴት ነው? ከለሩን ይቀይራል ማለት ነው። የሆነ የብርቱካናማ ከለር ይይዛል ማለት ነው ስትመርጡት፣ እንደዚህ ማለት ነው። ብዙ የመምረጫ መንገዶች አሉ። ያው አንደኛው የሴሌክሽን ሞድ እዚህ ጋር እንደምታዩት ሴሌክሽን ሞድ ላይ ነው ያለ ነው። ስለዚህ ስንመርጥ የሆነ ነገር በማውስ ይመርጥልናል በቀላሉ። ለምሳሌ ሁለቱን መምረጥ ብትፈልጉ እዚህ ጋር ያለውና እዚህ ጋር ያለውን ጫፍ ለመምረጥ ብትፈልጉ ኪቦርዱ ላይ ሺፍት የሚለውን ትነኩና ከዛ ሁለተኛውን ክሊክ ስታደርጉ ሁለቱን የመምረጥ እድል ይኖራችኋል ማለት ነው። ወይም ደግሞ ተጨማሪ መምረጥ ከፈለጋችሁ ሺፍት ሆልድን አድርጋችሁ ስቲል ይኸው ሶስተኛውን እንደዚህ መምረጥ ትችላላችሁ ማለት ነው። ግን አሁን እዚህ ጋር የዚህን ጥቅም ለማየት ከፈለጋችሁ አንዷን ለምሳሌ እዚህ ጋር ትመርጡና ኦብጀክት ሞድ ላይ እንዳየ ነው ማለት ነው። ይሄ አሁን ለምሳሌ ይሄንን ብነካ ከአንድ ቦታ ወደ አንድ ቦታ ወደ ታች ወደ ላይ ለማንቀሳቀስ የምንጠቀምበት ማለት ነው። እንደዚህ ስንጎትተው የግራ ማውዙን ተጭነን ማለት ነው ወደ ላይ ስንጎትተው እንደዚህ አይነት ጭንጫፍ ብቻ ሌሎቹን አፌክት ሳያደርግ ሌሎቹን ሳይነካካ ይሄኛውን ብቻ ይቀይርላችኋል ማለት ነው። እንደገና መልሰን እንትን ማለት ከፈለጉ ወደ ሌላ ወደዚህ ወደ ቀኝ ወደ ግራ ማንቀሳቀስ ከፈለግን በእንደዚህ አይነት መንገድ ወደ ቀኝ ወደ ግራ ማንቀሳቀስ እንችላለን። ወደ ታች ማድረግ እንችላለን። ወደ ፊት ለፊትም ወደ ኋላ ማድረግ እንችላለን ማለት ነው። ወደ ምትፈልጉት ማንቀሳቀስ ትችላላችሁ፣ ጫፏን ብቻ በመምረጥ ማለት ነው፣ ሌላውን ሳትነኩ። ሌላኛውን ለመንካት ከፈለጋችሁ ለብቻውን መርጣችሁ እንዲማረግ ትችላላችሁ። ተጨማሪ መርጣችሁ ከፈለጋችሁ ሺፍት ነክታችሁ አንድ አይነት ለውጥ እንዲኖረው ማድረግ ትችላላችሁ ማለት ነው። እንግዲህ የቮርቴክስ ሴሌክሽን ሞድ ጥቅሙ ይሄኛው አንዱ ነው። እንደዚህ አይነት ነገሮችን ለመስራት ነው። ቦክሱ ወደ ነበረበት እንዲመለስ ከፈለጋችሁ በመደጋገም ኮንትሮል ዚ ነኩ ወደ ነበረበት ቅርጽ ይመለሳል ማለት ነው። ይሄኛው ደግሞ የጠርዙ ማለት ነው ኤጅ ሴሌክሽን ጠርዙን የምትመርጡበት ነው። ይሄ ደግሞ እንደዚሁ ተመሳሳይ ነው። እንትኑ ወደ ታች ወደ ላይ ወደ ጎን እንደዚህ በማድረግ መምረጥ ትችላላችሁ፣ ወይም ደግሞ ወደፊትና ወደ ኋላ በማድረግ ማለት ነው። ያው የግራ የማውዙን ፓርት በመጫን እነዚህ ጥቅማቸው ይሄ ነው። ፌስ ሴሌክሽን ሞድ ደግሞ ያው ጠቅላላ ነው የሚመርጠው። ይሄንን በመምረጥ እሱንም እንደዚሁ ቅርጹን መቀያየር ትችላላችሁ። ሌላው መጠንቀቅ ያለባችሁ ለምሳሌ አሁን በጣም ዘልቄ ወደ ውስጥ ስለገባሁን ሜሹን ያበላሸዋል። ይሄን ኦብጀክቱ እንደምታዩት አሁን ተበላሽቷል። ለምን? ዘልቄ ወደ ውስጥ በጣም ስለገባሁኝ እዚህ ጋር የመበላሸት ቅርጽ ይይዛል ማለት ነው። እንደዚህ አይነት ነገሮችን እንዳይፈጠር እያያችሁ ተጠንቀቃችሁ ማድረግ ይጠበቅባቸዋል ማለት ነው። አለበለዚያ የተበላሸ ሜሽ ይሆናል ማለት ነው። የፌስ ሴሌክሽን ሞድ በእንደዚህ አይነት መንገድ ሴሌክት በማድረግ ጠቅላላ እንዲቀየር ማድረግ ትችላላችሁ ማለት ነው። አንደኛው ጥቅሙ ይሄ ነው። እንግዲህ እነዚህ ሶስቱ ሴሌክሽን ሞድ ጥቅም ምን እንደሆነ ያው አሁን ባየነው መንገድ አይተነዋል ማለት ነው። ሌላው ላሳያችሁ የፈለኩት ዛሬ ኤክስትሩድ ሞድ ነው። ይሄ ኦብጀክቶችን ኤክስትሩድ ያደርጋል። ብዙ ጊዜ ኤክስትሩድ የሚሰራው ፌስ ሴሌክሽን ሞድ ላይ ስትሆኑ ነው። ወደ ፌስ ሴሌክሽን በመሄድ ኦብጀክቶችን ኤክስትሩድ ማድረግ ትችላላችሁ ማለት ነው። እንዴት ነው ምንድነው የሚሰራው ካላችሁ ያው አብረን እናየዋለን ቪዲዮ ላይ። ኤክስትሩድ ሞድ የተለያዩ እንትኖች ዌዎች አሉ ኤክስትሩድ የምታረጉበት እንደዚህ 5 አካባቢ። እነሱን እያንዳንዱን በመክፈት ተለማመዱት ምን አይነት እንትን እንደሆነ ማለት ነው፣ ምን አይነት ቅርጽ እንደሚያስይዝ
ምናምን ማየት ትችላላችሁ። አሁንም አብረን እናየዋለን አንድ ላይ ማለት ነው። የመጀመሪያውን እንየውና የመጀመሪያው ፌስ ሴሌክሽን ላይ ካደረጋችሁ በኋላ ሴሌክት ታረጋላችሁ። ሴሌክት ስታረጉት ይሄንን ቱል ያመጣላችኋል። ያው ኤክስትሩድ የማድረግ ኦፕሽኑን ማለት ነው። ኤክስትሩድ የማድረግ መንገድ ሁለት አይነት መንገዶች ናቸው። አንደኛው ኪቦርድ ላይ ሌተር ኢ በመንካት ኤክስትሩድ ማድረግ ትችላላችሁ ማለት ነው። ሌተር ኢን ትነኩና ማውዛችሁን ወደ ላይ መጎተት ነው። ወደ ላይ ከጎተታችሁ የምትፈልጉበት ፖይንት ላይ ሲደርስ የግራ የማውስ ፓርቱን ስትነኩት ኮንፈርም ይሆንላችኋል። እዛው ባለበት ቀጥ ብሎ ይቀራል ማለት ነው። ለምሳሌ እንደገና ኤክስትሩድ እያደረጋችሁ ካልፈለጋችሁት ተሳስቻለሁ እንትን ወደ ጎን ነበር ማድረግ የነበረብኝ ምናምን ብላችሁ ካሰባችሁ ለምሳሌ የግራውን ፓርት የቀኙን የማውስ ፓርት ክሊክ ስታረጉበት ወደ ነበረበት ይመለሳል ማለት ነው። ሌላው የኤክስትሩድ ሞድ ደግሞ ያው ማውዙን በመጠቀም ማለት ነው። ማውዙን ትጠቀሙና የግራውን የማውስ ፓርት ይዛችሁ ወደ ላይ ስትጎትቱት ከዛ የምትፈልጉበት ፖይንት ላይ ስትደርሱ የያዛችሁትን የግራ የማውስ ፓርት ስትለቁት እዛው ባለበት ይቀራል ማለት ነው። ከፈለጋችሁ በዚህኛው ሳይድ ደግሞ አርጋችሁ ከሆነ ያው ወደ ጎን ትጎትቱትና የምትፈልጉበት ፖይንት ስትደርሱ ትለቁታላችሁ የግራውን ማውስ ፓርት ማለት ነው። እንደነገርኳችሁ ወደ ኋላ መመለስ ከፈለጋችሁ ኮንትሮል ዚ ማድረግ ትችላላችሁ። ደጋግማችሁ በመንካት ደግሞ ወደ ነበራችሁበት ቦታ መመለስ ትችላላችሁ ማለት ነው። አንደኛውን አይተናል። ሁለተኛውን ደግሞ ከፍታችሁ ማየት ከፈለጋችሁ እንደዚህ ታረጉና ያው ሴሌክት አርጋችሁ ሆልድ ማድረግ ነው የግራውን የማውስ ፓርት። ከዛ ይሄኛውን ኦፕሽን ያመጣላችኋል ማለት ነው። ሁለተኛውን ሴሌክት ካረጋችሁ በኋላ ለምሳሌ ሁለት ፌስ ሴሌክት ታረጉና shiftን በመጫን ሁለቱም ፌስ ሴሌክት ማድረግ ትችላላችሁ። ከዛ በኋላ እንደነገርኳችሁ ማውዙን ድራግ ማድረግ ነው። ከዛ በኋላ እንደዚህ አይነት ቅርጽ ይሰጣችኋል ማለት ነው። ሌላው የኤክስትሩድ ጥቅሙ ምንድነው? ኤክስትሩድ ካደረጋችሁ በኋላ የሚሰጣችሁን ቅርጾች ለብቻው ከፋፍላችሁ ሴሌክት የማድረግ እድሉ ይኖራችኋል። ለምሳሌ ይሄኛውን ሴሌክት አድርጌ ኤክስትሩድ ወደ ውጭ ብቻ ሳይሆን ወደ ውስጥ ማድረግ ትችላላችሁ። ስለዚህ ወደ ውስጥ ባደርግ ለምሳሌ እንደዚህ ሌላውን አፌክት አያደርግብኝም ማለት ነው። ይሄኛውን ብቻ ሴሌክት ያረኳትን ብቻ ላይ ፎከስ አድርጎ ይሰራል ማለት ነው። ያ ሴሌክት ያረጋችሁት ላይ ስኬል ማድረግ ትችላላችሁ ከፈለጋችሁ፣ ሮቴት ማድረግ ትችላላችሁ ከፈለጋችሁ። እንደዚህ አይነት ቅርጽ ይሰጣችኋል። የኤክስትሩዱ ከሚሰጣቸው ጥቅሞች ውስጥ አንዱ ይሄ ነው። ሌላኛው ደግሞ ሶስተኛውን ሴሌክት ካረጋችሁ በኋላ ሁለት ፌሶችን ሴሌክት በማድረግ ማውዙን እንደዚህ ድራግ በመታረጉበት ጊዜ ያው ኦልሞስት ተመሳሳይ የሚመስል ከሁለተኛው ጋራ አይነት ቅርጽ ይሰጠናል ማለት ነው። ያው እንደነገርኳችሁ ለብቻው ሴሌክት ማድረግና የምትፈልጉትን ቅርጽ መስጠት ትችላላችሁ። ወደ ውጭ ሊሆን ይችላል ወይ ወደ ውስጥ እንደዚህ ማለት ነው። ስኬል በማድረግ ሮቴት በማድረግ ወደ ውስጥ ኤክስትሩድ በማድረግ የተለያዩ ቅርጾችን መስጠት ይቻላል ማለት ነው የምትሰሩት ፕሮጀክት ላይ። እንግዲህ ሶስተኛው ይሄን ይመስላል። አራተኛው ደግሞ ስናይ አራተኛው ላይም ሁለቱን ፌስ ሴሌክት በማድረግ ኤክስትሩድ ስንለው ከፋፍሎ ለየብቻው ሁለት ኤክስትሩድ ሁለት ከፋፍሎ ይሰጠናል ማለት ነው። እንደዚህ
ለብቻው ለሁለት ቦታ ከፋፍሎ እንደዚህ አይነት ኤክስትሩድ ይሰጠናል ማለት ነው። አራተኛው ይሄ ነው ጥቅሙ ማለት ነው። እያንዳንዱን አንድ በአንድ እየከፈታችሁ ተለማመዱበት ማለት አጥር ያለች የራሳችሁ የሆነ ቅርጽ ያለው የምትፈልጉትን ቅርጽ ለማስያዝ ሞክሩ፣ ይሄንን ኤክስትሩድ በመጠቀም ማለት ነው። ኤክስትሩድ ኤዲት ሞድ ላይ ሆናችሁ ስትሰሩ ኦብጀክታችሁ ላይ ሜሹ የምትሰሩት ሜሽ ላይ ማለት ነው ብዙ ጊዜ የምትጠቀሙት ኦፕሽን ነው። በዚህ ብዙ ነገሮችን መቀያየር ስለምትችሉ በጣም ብዙ ጊዜ ፍሪኩዌንትሊ የምትጠቀሙት ነገር ስለሆነ ይሄንን በደንብ ማወቁ ጠቃሚ ነው። ስለዚህ እጃችሁን አፍታቱት በመክፈት በትንንሽ ፕሮጀክቶችን በመስራት እንትን ለማለት ለመለማመድ እና ለመተዋወቅ ከፕሮግራሙ ጋር ሞክሩ። ሌላው ኤዲት ሞድ ላይ ስትሄዱ ማስተዋል ያለባችሁ ነገሮች ሌትስ ሴይ የተለያዩ ብዙ ሌላው ማስተዋል ያለባችሁ ነገር ኤዲት ሞድ ላይ ስትገቡ ማለት ነው ሌላ የተለያዩ ነገሮች ካሏችሁ እዚህ ኦብጀክት ሞድ ላይ ኤዲት ሞድ ላይ መስራት የምትፈልጉት ዩቪ ስፊሩ ላይ ከሆነ ወይም ደግሞ ቦክሱ ላይ ከሆነ ኦር ከዚህ ውስጥ አንዱ ላይ ከሆነ ፕሮጀክታችሁ ማለት ለውጥ ማድረግ የምትፈልጉት ነገር ኤዲት ሞድ ላይ መስራት የምትፈልጉት ይሄኛው ከሆነ ይሄንን ሴሌክት አድርጋችሁ ነው ከዛ ወደ ኦብጀክት ሞድ ወደ ኤዲት ሞድ መሄድ ያለባችሁ። ለምን ኤዲት ሞድ ከሄዳችሁ በኋላ ሴሌክት ያደረጋችሁት ነገር ላይ ብቻ ነው ለውጥ ማድረግ የምትችሉት። ከዛ በኋላ ይሄኛው ላይ ገብቼ ለውጥ ላድርግ ብትሉ አትችሉም። ስለዚህ ማድረግ ያለባችሁ ምንድነው ወደ ኦብጀክት ሞድ ትሄዱና ይሄኛውን ሴሌክት አድርጋችሁ እንደገና ወደ ኤዲት ሞድ መሄድ ማለት ነው። ከኦብጀክት ሞድ ወደ ኤዲት ሞድ ለመሄድም ሾርት ካት አለው። እሱም እንዴት ነው የምታደርጉት? ኪቦርዳችሁ ላይ ታብ የሚለውን በመንካት ወደ ኤዲት ሞድ መሄድ ትችላላችሁ። ታብ የሚለውን በመንካት መልሳችሁ ወደ ኦብጀክት ሞድ መመለስ ትችላላችሁ። ኤዲት ሞድ ላይ ከመሄዳችሁ በፊት መስራት የምትፈልጉት የትኛው ነው? ቦክሱ ከሆነ ቦክሱን ሴሌክት አርጋችሁ ወደ ኤዲት ሞድ መሄድ፣ ከዛ በኋላ ቦክሱ ላይ ለውጥ ማድረግ ትችላላችሁ ማለት ነው እንደተነጋገር ነው። ከዛ ይሄኛው ላይ መሄድ ፈልጋለሁኝ ካላችሁ ወደ ኦብጀክት ሞድ መልሳችሁ ታብ ነክታችሁ ትሄዱና ይሄን ሴሌክት አርጋችሁ ከዛ ወደ ኤዲት ሞድ መልሳችሁ ስትሄዱ ከዛ በኋላ እዚህኛው ላይ መስራት ትችላላችሁ ማለት ነው። ወደ ኤዲት ሞድ ከመሄዳችሁ በፊት የምትሰሩት የትኛው ላይ እንደሆነ ካወቃችሁ በኋላ ሴሌክት ማድረግን እንዳትረሱና ከዛ በኋላ ወደ ኤዲት ሞድ መሄዳችሁን እንዳትረሱ። ሌላኛው ኤዲት ሞድ ላይ ሆናችሁ አሁን ለምሳሌ ይሄንን ሽፍት በመንካት ያንዳንዷን ሴሌክት አድርጌ እንትን ልበል ከምትሉ ሌላ የሴሌክሽን ሞድ አለ። እሱ ምንድነው ጠቅላላ እንዲመርጥ ከፈለጋችሁ ኤ ሌተር ኪቦርዱ ላይ በመንካት ኤን በመንካት ሴሌክት ማድረግ ትችላላችሁ ጠቅላላ ማለት ነው። ኤን ነክታችሁ ሴሌክት ካደረጋችሁ በኋላ ዲሴሌክት ማድረግ ከፈለጋችሁ አልት ፕላስ ኤ ስትነኩ ዲሴሌክት ያደርገዋል ማለት ነው። ሴሌክት ያደረጋችሁትን ነገር በሙሉ ማለት ነው። እንደነገርኳችሁ እዚህ ጋር የሴሌክሽን ሞዱን በመምረጥ በተለያየ መንገድ እዚህ ጋር ያለውን መምረጥ ትችላላችሁ። ለምሳሌ ይሄኛው ኤጅ ሴሌክሽን ሞድ በመንካት እንደዚህ ሽፍትን በመንካት ውስን የሆኑ ምርጫዎች ካሏችሁ በእንደዚህ አይነት መንገድ መምረጥ ትችላላችሁ። ሌላኛው ደግሞ ለምሳሌ ይሄንን መስመር ጠቅላላ እስከ ታች ድረስ ያለውን መምረጥ ፈልጋለሁ ካላችሁ ደግሞ
አልት ኪቦርድ ላይ በመጫን ከዛ በኋላ የቀኙ የግራው የማውስ ፓርት ክሊክ ስታረጉት ጠቅላላ አንዱን ጠርዙን በሙሉ ይመርጥላችኋል እስከታች ድረስ ባለው መንገድ ማለት ነው። ከዛ shift ደግሞ alt በማለት ሁለተኛ ሶስተኛ ያረጋችሁ መምረጥ ትችላላችሁ። ከዛ ያው ኤክስትሩድ የምታረጉ ከሆነ ኤክስትሩድ ማድረግ ትችላላችሁ። ያው ኤክስትሩድ ብዙ ጊዜ እንደነገርኳችሁ የሚሰራው ፌስ ሴሌክሽን ላይ ሲሆን ነው ብዙ ጊዜ እንደዛ ማድረግ ትችላላችሁ ማለት ነው። ወይም ደግሞ ከኤጅ ሴሌክሽን ወደ ፌስ ሴሌክሽን ሞድ ቀይሩትና አልት ነክታችሁ ያው ሌላው ደግሞ ወደ ፌስ ሴሌክሽን ትሄዱና ያው እንደነገርኳችሁ አልትን በመንካት ጠቅላላ ፌሱን ከታች ወደ ላይ ያለውን ከላይ ወደ ታች መምረጥ ትችላላችሁ። ከዛ በኋላ ደግሞ ሌላ ተጨማሪ ከፈለጋችሁ shift alt ትነኩ ፕላስ alt ትነኩና እንደዚህ ተጨማሪ ሴሌክሽን ከፈለጋችሁ ፌስ ሴሌክሽን ላይ ማለት ነው shift ፕላስ alt ትነኩና ሴሌክት ስታረጉት በእንደዚህ አይነት መንገድ ይመርጥላችኋል ማለት ነው። ሶ ለምሳሌ አሁን ኤክስትሩድ ባደርገው እንደዚህ ኤክስትሩድ በማድረግ እንደዚህ አይነት ቅርጽን ማግኘት ትችላላችሁ ማለት ነው። ሶ እንደዚህ ያደረጋችሁ ሴሌክሽኖቹን መለማመድ ትችላላችሁ። ሶ ሴሌክት ጠቅላላ ለማድረግ እንደነገርኳችሁ ኤ ነው። ኤ ሌተር ስትነኩ ኪቦርድ ላይ ጠቅላላ ሴሌክት ያደርግላችኋል። ሌላው የሴሌክሽን ሴሌክት ያደረጋችሁትን ዲሴሌክት ለማድረግ ከፈለጋችሁ አልት ኤ በመንካት ዲሴሌክት ማድረግ ትችላላችሁ። ሌላው እያንዳንዷን ለብቻ መምረጥ ከፈለጋችሁ በእንደዚህ አይነት መንገድ የግራውን የማውስ ፓርት ክሊክ በማድረግ እያንዳንዱን መምረጥ ትችላላችሁ። ሌላው ደግሞ ጠቅላላ ወደ ታች ከላይ ወደ ታች እንደዚህ እንዲመርጥላችሁ ከፈለጋችሁ ደግሞ አልት በመንካት ጠቅላላ እዚህ ጋር ያለውን አንዷን ፓርት ሴሌክት ያደርግላችኋል ማለት ነው። እና ሁለት ወይም ሶስት መምረጥ ከፈለጋችሁ ደግሞ shift alt በመንካት ሁለት ወይም ሶስት ተጨማሪ ማድረግ ትችላላችሁ። ከዛ ኤክስትሩድ ስታረጉት ለምሳሌ ያው እንደምታዩት እንደዚህ አይነት ቅርጽ ይሰጣችኋል ለማለት ነው። እንግዲህ ዛሬ ኤዲት ሞድን አይተናል። ሴሌክሽን ሞዶችም እነዚህን ሶስቱ ፋንክሽናቸው ምን እንደሆነ አይተናል። ኤክስትሩድም ምን እንደሆነ አይተናል። እንደገና ደግሞ የተለያዩ የሴሌክሽን ሞዶችን ነግሬያችኋለሁኝ። ለዛሬ እዚህ ላይ አንድ ቻሌንጅ ልሰጣችሁ ፈልግ ያለውኝ እስከ ዛሬ ባወጣሁት ቪዲዮ ባያችሁት መሰረት እዚህ ኢሜጁ ላይ የምታዩትን ጠረጴዛና ወንበር እንዲሁም ቫዝ የሚመስለውን ነገር በራሳችሁ መንገድ ለመስራት ሞክሩ። ሲምፕል በሆነ መንገድ ማለት ነው። በሚቀጥለው ሌላ ተጨማሪ ነገር ይዤ ለመምጣት ሞክራለሁኝ። እስካሁን እስከ መጨረሻው ከተከታተላችሁን ከልብ አመሰግናለሁኝ። ሰብስክራይብ፣ ላይክ ማድረግ አትርሱ። ጥያቄ ካላችሁ አንዳንድ ነገር ካስቸገራችሁ ኮሜንቱ ላይ ጻፉልኝ። በተቻለ መጠን ልመልስ ሞክራለሁኝ። አመሰግናለሁኝ።